በጧት ተነስተህ ወደ ስራ ትሄዳለህ። ስራ ላይም ብዙ ጊዜ ትቆያለህ፣ ገንዘብም ታገኛለህ። ነገር ግን ምንም በረካ ልታገኝ አልቻልክም። የምታገኘው ገንዘብ ምንም ያክል ሊጠቅምህና እንዲሁም በረካ ሊኖረው አልቻለም። ኪስህ ላይም ሊቆይ አልቻለም። ከወር እስከ ወር ሊያቆይህም አልቻለም። ይህ ችግር የብዙዎቻችን ችግር ነው። ታዲያ ይህንን ችግር በመረዳት መፍትሄውን ይዤላችሁ መጥቻለሁ። አትጨነቁ። ምናልባት ምክንያቱ በጣም ጥቂት የሆነና ትንሽ ትግል ብታደርጉበት ሊቀረፍ የሚችል እንደሆነ ስታውቁ በጣም ቀላል ይሆንላችኋል። ከዛ በኋላም የገንዘባችሁን በረከት ታገኙታላችሁ ማለት ነው። ስለዚህ በዚህ ፕሮግራም የምነግራችሁ 9 ገንዘቦቻችን በረካ እንዳይኖሩ የሚያደርጉብንን ምክንያቶች በቅደም ተከተል እዘረዝርላችኋለሁ። እስከ መጨረሻ ተከታተሉ። የመጀመሪያው غياب النية الصافية ጥርት ያለ ንያ አለመኖርና ያ ንያ መራቁ ነው ከኛ። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ላይ إنما الأعمال بالنيات ማንኛውም ስራ እኮ ሊገነባ የሚችለው በንያ ነው ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም። ሁለተኛ الشك الدائم في الرزق الله سبحانه وتعالى በሚሰጠን ሲሳይ ላይ ዘውታሪ የሆነ ጥርጣሬ ውስጣችን ላይ ሊያድር ነው። ይህ ነገር ከተፈጠረ በጣም አስቸጋሪ ነው ሊሆን የሚችለው። ይህ ነገር የሚፈጠረው ደግሞ በውስጣችን ላይ ሸይጣን ነግሶብናል፣ እየወሰወሰን ያለው ማለት ነው። ለዚህም አላህ Subhanahu Wa Ta'ala እንዲህ ይለናል الشيطان يعدكم الفقر ሸይጣን እኮ በእናንተ ላይ ቃል ይገባላችኋል الفقر ድህነትን። ምንም ያክል ገንዘብ ብታገኙ እንኳን ውስጣዊ መረጋጋት የላችሁም። ድህነት ነው የሚታያችሁ ፊት ለፊታችሁ ላይ። እንዲሁም ቀናዓ የሚባለው መብቃቃት የሚባለው ነገር ከናንተ ይጠፋል በማለት ነው አላህ ያስተማረኝ። ሶስተኛ ኢለም ተሽኩር ቢንዓም አላህ በሰጠህ ጸጋና እንዲሁም በተከፈለህ ደሞዝ እዚህ ምድር ላይ የምታገኛቸው ማንኛውም ትንሽም ይሁን ትልቅ መልካም የሆኑ ነገሮች ምስጋና አለማድረስ። ለዚህ ማስረጃው አላህ Subhanahu Wa Ta'ala እንዲህ ይለናል ለኢን ሸከርቱም ካመሰገናችሁ እኮ ለአዚደነኩም እጨምርላችኋለሁ፣ ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ እናንተ እኮ ብትክዱ ጸጋ ኒዕማን ብትክዱ የኔ ቅጣት ብርቱ ነው በማለት ያስተምረናል። አራተኛ አልዓመሉ ቢላ ኒዛሚን ወላ ኢትቃን ስራ ስንሰራ መስራት ያለብን በጣም ጥሩ በሆነ በተስተካከለ መንገድ መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ኢነላህ ዩሂቡ አላህ እኮ ይወዳል ኢዛ ዓሚለ አሐዱኩም ዓመለን አንድኛችሁ እኮ ስራን በሚሰራ ሰዓት አንዩትቂነሁ ጥርት አድርጎ ሊሰራው አላህ ይወዳል። አላህ ደግሞ የሚወደውን ነገር መስራት በረካ እንዲኖረው ያደርግልናል ማለት ነው። አምስተኛ ሱኡ ኢዳረቲል ማል ገንዘብ የማስተዳደር ብቃታችን መጥፎ ከሆነ ገቢና ወጫችን ላይመጣጠን ይችላል። እንደውም ወጫችን በጣም ሊበዛብን ይችላል ማለት ነው። ማባከንን አላህ Subhanahu Wa Ta'ala አይወደውም። አላህ እንዲህ ይለናል ወላ ትስሪፉ ኢነሁ ላ ዩሂቡል ሙስሪፊን አታባክኑ፣ የምሰጣችሁን ኒዕማ በአግባቡ ተጠቀሙት፣ እነሆ አባካኞችን አይወድም በማለት አላህ Subhanahu Wa Ta'ala ይናገራል። ስድስተኛ ሙቃረነቱ ነፍሲከ ቢልአኸሪን አንተን ራስህን ከሌሎች ጋር ማወዳደር። ይህ ነገር በጣም መጥፎ የሆነ ነገር ነው። አይደለም የእናንተን ገንዘብ ማጣታችሁ ወይም በረካ ማጣታችሁ አይደለም ወደ ሌላ ወንጀልም እንድትገቡ ያደርጋችኋል። ይህ ማለት ሒስድ ማለት ነው በአጭሩ። ሰባተኛ ደግሞ አልከሰሉ ከሰል ማለት ምን ማለት ነው? መስነፍ፣ ችላ ማለት እንዲሁም መዘናጋት ብለን ልንይዘው እንችላለን። የሆነ እድል ሲመጣልህ የተሻለ የሆነ መንገድ ሲመጣልህ ያንን መንገድ መጠቀም እየቻልክ ነገር ግን ትሳነፋለህ፣ ትዘናጋለህ። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና በእኛ መንገድ ላይ በሐቅ ላይ ትግል ያደረጉ የሆኑ ሰዎች አላህ Subhanahu Wa Ta'ala መንገዱን እንመራቸዋለን እያለ ነው። ስለዚህ ተነሳና ሞክር ነው። ስምንተኛ ረፍዱ ተዓሉም እውቀትን አለመጨመር ወይም ደግሞ ይበቃኛል ብሎ መቀመጥ። እውቀት ካለህ እውቀትህ ራሱ ተፈላጊ እንድትሆን ያደርጋል። ዘጠነኛውና የመጨረሻው غياب التوكل الحقيقي ትክክለኛ የሆነ በአላህ ላይ መመካት የሚባለው ነገር ከአእምሯችን ሲጠፋ ከውስጣችን ሲጠፋ ነው። አላህ Subhanahu Wa Ta'ala ወመን የተወከል على الله በአላህ ላይ እኮ የተመካ فهو حسبه እሱ በቂው ነው። ማንም ሰው ቢሰበሰብ ማንም ጠላት ቢመጣበት ማንም ምቀኛ እሱን ሊያንቀሳቅስና ሊያፈርስ ቢሞክር ፈጽሞ አይችልም በማለት አላህ ይነግረናል፣ ይመክረናል። እነዚህን 9 ነጥቦች በአግባቡ ልንተገብራቸው ይገባል። ለሌሎችም ሼር እናድርግ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።